የሴቶችን ገንዘብ በአረብ ሀገር የሰው ፊት ገርፏት ሰላሟን አታ ጤንነቷን አታ ያፈራችውን ገንዘብ የምትበላ ሰው ነገ ላይ ለጌታ ምን አይነት ምላሽ አስቀምጠሃል? ለነገው ለአላህ የምትመልሰው ምላሽ ኑሮህ ነው የሴትን ገንዘብ የበላኸው? ያንተ የየቲሞችን ገንዘብ የበላህ የየቲሞችን ገንዘብ ያለ አግባብ የበላኸውስ ያ ለአላህ ምላሽ ኑሮህ ነው እውነት የበላኸው? ይሄን ነገር ነው ልናስብ የሚገባው። እያንዳንዱ ሁኔታዎች እንጠየቅባቸዋለን። በተለይ የሰው ሀቅ የሰው ገንዘብ በጣም ከባድ ነው። ለነገው ቤታችን ምን አዘጋጅተናል? ሁላችንም ራሳችንን የምንፈትሽ ያንን ነው። ሞትን ሳይሆን መፍራት ያለብን አሟሟትን ነው። በህይወት ላይ ስንኖር ህይወት እንዳሰብናት ጣፋጭ ልትሆን አትችልም። ኢነል ሐያተ ቀሊለቱ ለዛቱሃ የህይወት ጣዕምና በእርግጥም የተወሰነ ጊዜ ነው። ትክክለኛ እውነት ደስታና ትክክለኛ እረፍት የምናገኘው ነገ በአኺራ አላህ ከሻለን ጀነት ስንገባ ነው። ሞትን ሳይሆን መፍራት ያለብን አሟሟታችንን ነው። አሟሟታችን ምን አይነት አሟሟት ሊሆን ይችላል? ዛሬ ላይ እኛ የሰው ገንዘቦች እንደ ግላችን ነው የምንጠቀማቸው። በአረብ ሀገራቶች እህቶቻችን ወንድሞቻችን የሰው ፊት ገርፏቸው ብዙ ተሰቃይተው ተፈትነው ታመው ረፍት ሳያደርጉ ያመጡትን ገንዘብ እንደራሳችን ገንዘብ አድርገን እንደፈለግን በልተን ጠጥተን ብራቸውን እንደፈለግን ሜዳ ላይ አባክነን ነገ ከነገ ወዲያ ወደ ሀገራችን ሲመጡ ወይም ወደ አቅራቢያችን ሲመጡ የምንመለስላቸው ምላሽ ምን አለ? ይሄ ያው ሪሊጅን ሊሚት የሚያደርገው ነገር አይደለም፣ እምነት ጉዳይ አይደለም። የትኛውም ተበዳይ የሆነ ሰው ዱዓ ካደረገብህ ያ ዱዓ ሙስተጃብ ነው። ይሄ ሃይማኖት ሊሚት ሊያደርገው የሚችለው ነገር አይደለም። ሙስሊም ሆነ ክርስቲያን ሆነ የሰው ሀቅ የሰው ነው። ከበደል ሁሌም ክርስቲያን ስለሆነ አሊያም ደግሞ ሙስሊም ስለሆነ የሚቀንስልህ የሆነ ነገር የለም። በህይወት ላይ ስትኖር የሰው ሀቅ የሰው ነው፣ ሁሌም ትጠየቅበታለህ። ዛሬ ላይ ግን ሁላችንም እንደ ራሳችን ገንዘብ አድርገን ነው የምናየው። ለነገ አላህ Subhanahu Wa Ta'ala ለፈጣሪ በትንሳኤ ቀን ፀሐይ ስንዝር በምትቀርብበት ቀን ምን ለመመለስ ተዘጋጅተህ ይሆን የበላኸው? ያንተ የየቲሞችን ገንዘብ ካላግባብ የበላኸው ነገ አላህ ፊት ስትቀርብ ምን ልትመልስ ይሆን?